በቤተ መቅደሱ መኖር ያለባቸው በቤተ መቅደሱ መወሰን ያለባቸው በቤተ መቅደሱ አገልግሎታቸውን መፈጸም የሚገባ ሰዎች ወደ ቤተ መንግስት ዞራ ሲሉ የቤተ መንግስት መሶብ ተሳላሚ ሲሆኑ ቤተክርስቲያንና አገርን ያምሳሉ። ለምን? የጸጋ መደበላለቅ ሰው ብዙውን ጊዜ ቤተክርስቲያንን ለመከራ ቤተክርስቲያንን ለስደት ቤተክርስቲያንን ለእንግልትና ለጉስቁልና የሚዳርጉ ሰዎች ቤተክርስቲያን ነክ የሆኑ ግን ቤተክርስቲያን ያልሆኑ ሰዎች ቤተክርስቲያኖች ያልሆኑ አንድ ኦርቶዶክሳዊ አንድ ክርስቶሳዊ እንዴት በሰፈር እንዴት በመንደር እንዴት በጎጥ ጅጉም ያሳፍር እንዴት ነው የምንመከረው? እንዴት ነው የምንመለሰው? በሆነ እንዴት እግዚአብሔር ይታረቀን? ከሰባዊነት በታች በሆነ ማንነት ውስጥ ስላለን እዛው ስለወደቀን ተመልከቱ። ከመክፋታችን የተነሳ በሰባዊነት ከመውደቃችን የተነሳ ወገኖች በእኛ በጎጥና በሰፈር መቧደን ተላምደ ነው። ዛሬ እኮ ቋንቋን መሰረት ያደረገ ብሔርን መሰረት ያደረገ ሲኖዶስ ይኑረን ቤተ ክህነት ይኑረን የምንል የሰው ጉዶች ነኩ የሆነው። ሰው በቋንቋው መማሩ ችግር የለበትም። በቋንቋ እንማር ማለት ምንም ችግር የለው። ወንጌልን የሚያሰፋ ትልቁ ችግሩ ምን መሰላችሁት? በቋንቋ እንማር ሰበብ ግን ጎጠኝነትን ክርስትናው ስናስገባ ስን አያምርብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እንደወደደና እንደፈቀደ ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ ሰውነትና ክርስትና በቤተ ክርስቲያን። ሰውነትና ክርስትና በቤተ ክርስቲያን። ሰውነትና ክርስትና በቤተ ክርስቲያን። በዚህ ርዕሰ ጉዳይ እግዚአብሔር እንደፈቀደ የምንመለከተው የቤተ ክርስቲያንን ወይም የኦርቶዶክሳዊት ቤተ ክርስቲያንን ኦርቶዶክሳዊት ቤተ ክርስቲያን ሰው መሆንን ወይም ሰውነትን የምትረዳበት አረዳድ በአንድ በኩል እንዲሁም ደግሞ ሰውነትና ክርስትና ተነጻጽረው የሚገልጹትን አገላለጽ እንዴት እንደምትገልጸው ነው የምንማረው ማለት ነው። ምክንያቱም ሰውነት እየጠፋ ጭካኔ እየነገሰ ያለበት ዓለም ላይ ስለምንኖር ማለት ነው። ስለዚህ የሚስጥር ባለቤት እግዚአብሔር አምላክ ሚስጥሩን ለሁላችንም ይግለጥልን። ሰውነትና ክርስትና በቤተ ክርስቲያን። እግዚአብሔር አምላክ ይህን ዓለም ካለመኖር ወደ መኖር ሲያመጣ በዓላማ ያለ ዓላማ ያለ ግብ የፈጠረው ፍጥረት የለም። እግዚአብሔር ሁሉንም ፍጥረታት እግዚአብሔር አምላክ ሲፈጥር በዓላማ ለዓላማ ነው። በዓላማ ከፈጠራቸው ፍጥረታቱ መካከል አንዱ ደግሞ የሰው ልጅ ነው። ተመልከቱ። ምንድነው አልኳቸው? የሰው ልጅ ነው። ተመልከቱ። ሥላሴ አክብረው አልቀው በአርአያቸው በአምሳላቸው የፈጠሩት የሰው ልጅ ነው። ተመልከቱ። እግዚአብሔር አምላክ ቅዱስ ሥላሴ የሰው ልጅ በጥንተ ተፈጥሮ ሲፈጥሩት የፍጥረታት ራስ የፍጥረታት ዘውድ የፍጥረታት ጌጥ አድርገው ነው የፈጠሩት። ተመልከቱ። ያ ብቻ አይደለም። ተመልከቱ። ያ ሰው
የለበሰው ሥጋ እጅግ የከበረ እጅግ የላቀ እጅግ የገነነ ነው። ተመልከቱ። ሰውነትን ወይም ሰው መሆንን ወይም ሰውን ከሌሎቹ ፍጥረታት እንዲልቅ እንዲከብር እንዲገን እንዲልቅ የሌሎቹ ፍጥረታት ራስ የሌሎቹ ፍጥረታት ጌጥ የሌሎቹ ፍጥረታት ዘውድ እንዲሆን የሚያደርጉት በዋናነት ሶስት ምክንያቶች ናቸው። ስንት ምክንያቶች? እየነገራችሁ እንማማር። ስንት ምክንያቶች? ሶስት ምክንያቶች ናቸው። የመጀመሪያው ሰው መሆንን ወይም ሰውነትን ከሌሎቹ ተመልከቱ፣ ከሌሎቹ ፍጥረታት ተመልከቱ እንዲልቅ እንዲከብር የከበረ እንዲሆን የሚያደርገው በእግዚአብሔር አርአያና አምሳል መፈጠሩ ነው። ተመልከቱ። ይሄን ጸጋ፣ ይሄን ክብር፣ ይሄን ሀብት እግዚአብሔር አምላክ ለማንም አልሰጠም። ይሄን ለእንስሳቱ አልሰጠም። ይሄን ለእጽዋቱ አልሰጠም። ይሄን ለአዝርቱ አልሰጠም። ይሄን ተመልከቱ፣ ሰማያውያን ለሆኑት ለመላእክት አልሰጠም። ለሱራፌል አልሰጠም። ለኪሩቤል አልሰጠም። እሱን በአርአያው በአምሳሉ የመምሰልን ጸጋ ክብር ሥላሴ የሰጡት ለሰው ልጅ ብቻ ነው። ተመልከቱ። ይሄ ሰው ልጅን ያልቀዋል። ይሄ ሰው ልጅን ያከብረዋል። ይሄ ሰው ልጅን ያገናዋል። ተመልከቱ። ይሄ ብቻ እኮ አይደለም። ተመልከቱ። ሰው በእግዚአብሔር አርአያና አምሳል ተፈጠረ ስንል እንደ ቀላል ነገር መቁጠር የለብንም። ተመልከቱ። ሰው በእግዚአብሔር አርአያና አምሳል ተፈጠረ ስንል ሰው የሁለት ዓለማት ጌታ የሁለት ዓለማት ባለቤት ሆነ ማለታችን። ተመልከቱ። ምን ማለት ነው? ተመልከቱ። ሰው በለበሰው ሥጋ ይሄ የሚታየውን የሚዳሰሰውን የሚጨበጠውን ዓለም መስሎ አህሎ ይኖራል። ተመልከቱ። ዓለመ ሥጋን ገንዘብ አድርጎ ተመልከቱ። ነባቢት ለባዊት ሕያዊት የሆነችውን ደግሞ ነፍስን ገንዘብ በማድረጉ ደግሞ ረቂቁን ዓለም መንፈሳዊን ዓለም መስሎ አህሎ ይኖራል። ተመልከቱ። በዋናነት ሰው በእግዚአብሔር አርአያና አምሳል ተፈጠረ ስንል ይሄን ሁለተኛው ማለታችን። ተመልከቱ። ይሄን ገንዘብ ማድረጉን ተመልከቱ። ይሄ ለማንም አልተሰጠም። ተመልከቱ። ይሄን ገንዘብ ያደረገው ሰውና ተመልከቱ ሰውነት ነው። ተመልከቱ። እግዚአብሔር አምላክ ሌሎቹን ፍጥረታት ሲፈጥራቸው ይሁን ይደረግ እንዲሁን ብርሃን ይሁን እያለ ነው የፈጠረው። ተመልከቱ። ሰውን ግን ምንድነው የሚለው? ተመልከቱ። ከምድር ምን አለው? አፈር ምን አደረገው ይላል? አበጃጀው። አያችሁ? በእጁን ያበጃጀው። ተመልከቱ። ይሄን ማንም አላገኘም። ይሄን ክብር ማንም ያገኝ የለም። ተመልከቱ። ተመልከቱ። ሰውነትን ከኦርቶዶክሳዊ አስተምሮ አንጻር ስንረዳ ስንገነዘብ በዚህ ልክ መሆን መቻል ያለበት። ተመልከቱ። አያችሁ? ምን ያህል የከበረ ምን ያህል የገነነ ምን ያህል የላቀ ሙሉ መረዳት አለ። ይሄ መጀመሪያው ነው። ሁለተኛው ሰውነትን የሚያከብረው ወይም የሚያልቀው ብዙዎቻችን የማናስተውለው እኛም መምህራኑም ብንሆን ወይም ደግሞ ሊቃውንቱም ቢሆኑ እጅግ አጥብቀው የማያስተምሩት
ስነ ተፈጥሯዊ ቅርጻችንና ያ ቅርጽ ያለው ሚስጥር ነው። ተመልከቱ። ይሄኛ እንድንልቅ ነው የሚያደርገን። ተመልከቱ። ገድለ አዳም የተባለው የተሻናችን መጽሐፍ እንዲህ ይላል። በደንብ ስሙኝ። እንዲህ ይላል። ተመልከቱ። እግዚአብሔር አምላክ እንስሳቱን ሲፈጥራቸው ጎንበስ ብለው መሬትን እያዩ አፈርን እያዩ እንዲሄዱ አድርጎ ፈጠራቸው። የሰው ልጅ ግን አለ ተመልከቱ ሲፈጥረው ግን ቀጥ ብሎ በሁለት እግሩ ቆሞ ሰማይን እያየ እንዲሄድ አድርጎ ፈጠረው። እንስሳቱን ጎንበስ ብለው መሬትን እያዩ ምድርን እያዩ አፈርን እያዩ እንዲሄዱ አድርጎ ሲፈጥራቸው እናንተ እንስሳት ሆይ ተስፋ የምታደርጓት፣ በተስፋ የምትጠባበቋት፣ በተስፋ የምትጋደሉላት፣ በተስፋ የምትመጸውቱላት፣ በተስፋ የምትማሩላት፣ በተስፋ የምትዘምሩላት ተስፋ ትንሣኤ ሙታን፣ ተስፋ ትንሣኤ ዘክብር፣ ተስፋ መንግሥተ ሰማያት የላችሁም። ሞታችሁ በስብሳችሁ በምድር ላይ ትቀራላችሁ ሲላቸዋል። ጎንበስ ብለው እንዲሄዱ አድርጎ ፈጠራቸው ይላል። ጎንበስ ብለው እንዲሄዱ ምድርን እያዩ ተመልከቱ። እንስሳቱ ተመልከቱ። እንስሳቱ የለበሱት ስጋ ሞቶ በስብሶ በምድር ላይ የሚቀር ነው። ተመልከቱ። በቃ ትንሣኤ ዘክብር የለውም። ትንሣኤ ሙታን አያውቃቸው። ተስፋ የሚያደርጓት መንግሥተ ሰማያት የለቻቸውም። ተመልከቱ። የሰውን ልጅ ግን አለ ተመልከቱ ቀጥ አድርጎ ሲፈጥረው ተመልከቱ ተስፋ የምታደርጋት፣ በተስፋ የምትጠባበቃት ተስፋ ትንሣኤ ሙታን፣ ተስፋ ትንሣኤ ዘክብርን የምታይ ብቸኛ ውዱ ፍጥረቴ ነህ ሲለው አለ ቀጥ ብሎ እንዲህ አድርጎ ፈጠረው ይላል። አያችሁ በእኛ ተመልከቱ። እኛ ተመልከቱ እኛ በተሸከምነው እኛ ገንዘብ ባደረግነው ስጋና እንስሳቱ ገንዘብ ባደረጉት ስጋ መካከል በጣም ተመልከቱ የዚህን ያህል የሚስጥር ዲፈረንስ ነው ያለው። ተመልከቱ ልዩነት ነው ያለው። ተመልከቱ የነሱ በስብሶ ይቀራል፣ እኛ ግን ተመልከቱ በክብር በተስፋ የምንነሳ ሰዎች ነው። ተመልከቱ ለዚህ ነው ብዙን ጊዜ መከራ ሲገጥመን በዚህ ምድር ላይ ሐዘን ሲገጥመን ሞት ሲያገኘን ሐዘናችን መበርታት የለበትም የሚባለው ለምንድን ነው? ምክንያቱም እኛ ተስፈኞች ነን። ከጊዜያዊ ቤታችን ወደ ዘላለማዊ ቤታችን ስለምንሄድ ተመልከቱ። ስለዚህ አንዱ ተመልከቱ ሰውነትን ከሌሎች ሰውነት ከሚባሉ እንዲልቅ እንዲከብር የሚያደርገው ይሄ ስነ ተፈጥሯዊ ጠባይና ሚስጥር ነው። ተመልከቱ ይሄ ሁለተኛው። ሶስተኛው ተመልከቱ ሶስተኛው ሰውነትን ሰብአዊነትን እንዲልቅ እንዲከብር የሚያደርገው ሌሎቹ ፍጥረታት ሁሉ ስለኛ ተፈጠሩ እንጂ እኛ ስለሌሎቹ ፍጥረታት አልተፈጠርንም። እኛ ለፀሐይ አልተፈጠርንም፣ እኛ ለጨረቃ አልተፈጠርንም፣ እኛ ለምድር አልተፈጠርንም፣ እኛ ለአፈር አልተፈጠርንም። ተመልከቱ። ነገር ግን እነዚህ የዘረዘርኳቸው ተመልከቱ በተቃራኒው ግን ስለኛ ጥቅም፣ ስለኛ ልዕልና፣ ስለኛ ክብር፣ ስለኛ ትምህርትን የተፈጠሩት ተመልከቱ። ይሄ ጸጋ ነው። እግዚአብሔር እንዲህ አድርጎ ነው ወገኖች ያከበረን፣ እንዲህ አድርጎ ነው ያገነንን፣ እንዲህ አድርጎ ነው የላቀን። ለዚህ ነው እኮ አንድ ሊቅ ሲናገር ምን ያህል መሰላችሁ? እግዚአብሔርን ያህል ሰውን ያከበረው የለም፣ ሰውን ያህል ደግሞ እግዚአብሔርን የናቀው የለም ይላል። ተመልከቱ ሁሉን ነገር ተመልከቱ አሟልቶ ከጨረሰ በኋላ ነው እኛን ተመልከቱ የዕለተ ዓርብ ፍጥረት
ፍጡር አድርጎ እግዚአብሔር አምላክ የፈጠረን ተመልከቱ። እኛን ሥላሴ ሲፈጥሩ ሁሉን ነገር አሟልተው ተመልከቱ። ልክ እንዴት አይነት መሰለቻችሁ? አንዲት ባለሙያ ሴት እንግዳ ቢመጣባት እንግዳው ወደ ቤቷ ከመምጣቱ በፊት ምንድን የምታደርገው ተመልከቱ። ምንድን የምታደርገው? ቤቷን ታጸዳዳለች። አንዳንዴ እሷ ራሱ ልትመገበው ማችለውን ምግብ ታዘጋጃለች። ሁሉን ነገር አሟልታ የሚበላውን፣ የሚጠጣውን፣ የሚተኛበትን ሁሉ ካመቻቸች በኋላ ምንድነው ነው እንግዳዋን ለመቀበል ነው የምትዘጋጀው ተመልከቱ። እንደው ሰነፍ ሴት ካልሆነች በስተቀር ነገራ ዓለሙን ካረሳች በስተቀር እንግዳ አስቀምጣ መቼ ሽንኩርት ጉድ ምትል የለም ተመልከቱ። በርግጥ ያሁኖቹ እንኳን ይቅርብኛል እናገር በኋላ ደግሞ እንዳትጣሉ። ነገራ ዓለሙን ካልተውሮ በስተቀር እግዚአብሔር አምላክ ይላል ያሊቅ ተመልከቱ። አዳምን ሲፈጥረው ተመልከቱ። ሰውን ሲፈጥረው ሰውን የፍጥረታት ራስ ዘውድ ጌጥ አድርጎ ሲፈጥረው አለ። ልክ ያቺ እመቤት ያቺ ባለሙያ ሴት ሁሉን ነገር አሟልታ እንግዳዋን እንደምትቀበል ሁሉ እግዚአብሔር አምላክ ለአዳም የሚስማማውን የሚሆነውን ሁሉ ካዘጋጀ በኋላ ትልቁን ተመልከቱ፣ ትልቁን የእግዚአብሔር እንግዳ አዳምን ፈጠረው ነው የሚለው ተመልከቱ። ይህ እንድንልቅ ያደርገናል፣ ይህ እንድንከብር ያደርገናል። ተመልከቱ እንግዲህ በእኛ በኦርቶዶክስ ቤተክርስቲያን አስተምሮ ሰውነት፣ ሰባዊነት፣ ስጋ መልበስ እንዲህ ከላቀ እንዲህ ከገነነ ክርስትና እንዴት ትሆን? ክርስትና እንዴት ትልቅ ይሆን? ክርስትና እንዴት ተከብር ይሆን? ወገኖቼ ክርስቲያን መሆን ማለትና ሰው መሆን ማለት ሁለቱ እጅግ የተራራቁ ጉዳዮች ናቸው። እጅግ የሚለያዩ ጉዳዮች ናቸው። ተመልከቱ። ሰው የሆነ ሁሉ ክርስቲያን አይደለም። ክርስቲያን የሆነ ሁሉ ግን ምንድነው? ሰው ነው። ተመልከቱ። ክርስቲያን የሆነ ሁሉ ግን ምንድነው? ሰው ነው። በለበሰው ስጋ ሰው ነው። ተመልከቱ። ነገር ግን ሰው የሆነ ሁሉ ክርስቲያን ግን አይደለም ተብሎ ይሄ በጣም የተለያዩ ጉዳዮች ናቸው። ነገር ግን ተመልከቱ ምንም እንኳን ሰውነት ስለነዚህ ሶስት ምክንያቶች እንዲህ የላቀ እንዲህ የከበረ እንዲህ የገነነ ከሆነ ክርስትና እንዴት ይሁን? ክርስትና እንዴት ይልቅ ይሁን? ክርስትናን ከሰውነት በላይ፣ ክርስትናን ከሰባዊነት በላይ፣ ክርስትናን ስጋ ከመለበስ በላይ እንዲልቅ እንዲከብር የሚያደርጉት ሁለት ዋና ዋና ምክንያቶች ናቸው ተመልከቱ ሲጠቃለሉ ተመልከቱ። የመጀመሪያው የክርስትና ግቡ ርስት መንግስተ ሰማያትን ማስወረስ ነው። ምንድነው የክርስትና ግቡ? ንገሩኝ። ምንድነው? ርስት መንግስተ ሰማያትን ማስወረስ ነው ተመልከቱ። ክርስትና ሌላ ግብ የለውም ተመልከቱ። የክርስትና የመጨረሻው ትልቁ ግብ እኛን ለርስት መንግስተ ሰማያት ማብቃት ነው ተመልከቱ። ተመልከቱ ሰው በመሆናችን ስጋ በመለበሳችን ሰባዊ ፍጡር በመሆናችን ተመልከቱ የትኛውንም ያህል ተመልከቱ የትኛውንም ያህል በእግዚአብሔር አርአያና አምሳል ብንፈጠርም ተመልከቱ የትኛውም ያህል ስነ ተፈጥሯዊ ቅርጻችን ከትንሣኤ ዘክብር ከተስፋ መንግስተ ሰማያት ጋር የተሳሰረ የተጋመደ የተዋሃደ ቢሆንም ተመልከቱ የትኛውንም ያህል ሌሎቹ ፍጥረታት ስለኛ ጥቅም ስለኛ ልዕልና ስለኛ ክብር ቢፈጠሩም ወገኖች ቢፈጠሩም ተመልከቱ ክርስትና የምትጠይቀውን ተመልከቱ ክርስትና የምትጠይቀውን ትርፍ ክርስትና የምትፈልገውን አኗኗር ክርስትናና ክርስቲያናዊነት የሚገለጽባቸውን እሴቶች ገንዘብ ካላደረግን ተስፋ የምናደርጋትን መንግስተ ሰማያት በሰውነት ብቻ መውረስ አንችልም። ተመልከቱ
ሰውነት ስጋ መልበስ ሰብአዊ ፍጡር ሆኖ መገኘት ለመንግስተ ሰማያት የሚያበቃ ቢሆን ኖሮ ለትንሣኤ ዘክብር የሚያበቃ ቢሆን ኖሮ ለተስፋ መንግስተ ሰማያት የሚያደርስ ቢሆን ኖሮ እንዲህ ቁጭ ብለን ባልተማርን ኖሮ እንዲህ ቁጭ ብለን ባልዘመርን ኖሮ ባላስቀደስን ኖሮ ባልሰበክን ኖሮ ባልዘመርን ኖሮ ባልመጸወትን ኖሮ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን ባልተቀበል ኖሮ ሰው መሆን ብቻ ለመንግስተ ሰማያት በቂ መስፈርት ቢሆን ኖሮ በጸጋው ብቻ ድነናል የሚለው የመናፍቃኑ ትምህርት ትክክል ይሆን ነበር። ተመልከቱ። እውነት ነው፣ በጸጋው ድነናል፣ ግን በጸጋው ብቻ አይደለም። ተመልከቱ። ልክ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጸጋው አድኖናል፣ ግን በጸጋው ብቻ አይደለም። ተመልከቱ። ከዛ ባለፈ ከዛ በምልአት ከተፈጸመው ተመልከቱ። ክርስቶስ በመስቀል ላይ ከፈጸመው ቤዛነት ማዳን ተጠቃሚዎች ለመሆን ግን ተመልከቱ ከኛ የሚፈልጉ ከኛ የሚጠበቁ ጉዳዮች አሉ። ተመልከቱ። እኛ ልንፈጽማቸው ያን ድህነታችን እንድንፈጽም የሚያደርጉ ሌሎች ተጋድሎች ሌሎች ስራዎች አሉ ማለት ነው። ሰውነት በራሱ ለመንግስተ ሰማያት አበቃም። ተመልከቱ። ሰው መሆን ብቻ ለመንግስተ ሰማያት የሚያበቃ ለትንሣኤ ዘክብር የሚያበቃ ቢሆን ኖሮ ቀጣፊውም ወንበዴውም ካዲውም መናፍቁም ተጠራጣሪውም ማጅራት መቺው ሁሉ በለበሰው ሥጋ መንግስተ ሰማያት ሰተት ብሎ በገባ ኖሮ። ግን ሰውነት ለዚህ አይበቃም። ያ የከበረው ሰውነት ነው እኮ ተመልከቱ። ቅድም እንዴት እንደከበረ ነግሬያችኋለሁ። ያ እጅግ የላቀው እጅግ የከበረው ሰውነት ብቻውን ለመንግስተ ሰማያት አያደርስም፣ አያበቃም። ሌሎች የምንፈጽማቸው ነገሮች አሉ። ሰውነትን ተልከቱ ለመንግስተ ሰማያት እንዲያበቃ ወይም ደግሞ ክርስትናን ተመልከቱ በቃ እንዲልቅ እንዲከብር የሚያደርገው አንዱ ምክንያት የክርስትና ግብ ርስት መንግስተ ሰማያትን ማስወረስ ነው። ይሄ መጀመሪያው። ሁለተኛው ክርስትናን ከስጋ በላይ ክርስትናን ከሰብአዊነት በላይ እንዲከብር እንዲልቅ የሚያደርገው ሁለተኛው ምክንያት ክርስትና የመንግስተ ሰማያት ሹመኛ ያደርጋል። ክርስትና የመንግስተ ሰማያት ባለስልጣን ያደርጋል። ተመልከቱ። ስጋ ስለለበስን ብቻ ያ በእግዚአብሔር አርአያና አምሳል የተፈጠረውን ተመልከቱ። ሰውነትን ገንዘብ በማድረግ ብቻ የመንግስተ ሰማያት ሹመኛ መሆን አይቻልም። ይሄን በአንድ ምሳሌ ላስረዳችሁ። በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ስትመለከቱ እንዲህ የሚል ታሪክ አለ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ መንግስተ ሰማያት ካስተማራቸው ትምህርቶች ውስጥ አንዱ እንዲህ ይላል። አንድ ጌታ ነበረ። ይህ ጌታ ራቅ ወዳለ አገር ሊሄድ ተነሳ። ባሮቹን ጠራቸው። ለአንዱ 5 መክሊትን ሰጠው፣ ለአንዱ ደግሞ 2 መክሊትን ሰጠው፣ ለሌላኛው ደግሞ ስንት ሰጠው? 1 መክሊትን ሰጠው። ተመልከቱ። ይህ ጌታ የተለያየ መጠን ያለ ገንዘብ በአቅማቸው ልክ ሰጣቸው። ግን ተመሳሳይ ትእዛዝን አዘዛቸው። ምን ብሎ? ወጣችሁ ወርዳችሁ ደክማችሁ ለፍታችሁ ጥራችሁ ግራችሁ ከቀን እረፍታችሁ ከሌሊት እንቅልፋችሁ ቀንሳችሁ አለ። ወጣችሁ ወርዳችሁ ደክማችሁ ለፍታችሁ ጥራችሁ አለ። ከነትርፉ አምጡልኝ አለ። ይሄ ትእዛዝ ይሄ መመሪያ ለባለ አንዱም ይሰራል፣ ለባለ ሁለቱም ይሰራል። ተመልከቱ። ለባለ አምስቱም ይሰራል፣ ለሁሉም የሚሰራ ነው። ተመልከቱ። በአቅማቸው ልክ ነው። ተመልከቱ። ጉዳዩ በጎኖች በጣም አንድ ነገር እዚህ ሊመረዳት የሚያስፈልጋቸው ጉዳዮች አሉ።
እግዚአብሔር አምላክ አሁን አንዳንድ ሰው ሰማለሁ በጣም እኔ እኮ ጸጋ የለኝም እኔ እኮ ሀብት የለንም ምን ሰዎች አለን። ተመልከቱ እግዚአብሔር አምላክ ያለ ጸጋ ያለ ሀብት የፈጠረው ሰው የለም ወገኖች። ተመልከቱ ትልቁ ችግር ምን መሰላችሁ? ትልቁ ችግር የጸጋ አለመኖር ሳይሆን ጸጋችን ምን እንደሆነ አለማወቃችን አለመረዳታችን ነው። ተመልከቱ ያን አለማወቃችን ነው ችግር እየፈጠረ ያለው እኮ። ተመልከቱ እግዚአብሔር አምላክ ያለ ጸጋ የፈጠረው ፍጥረት የለም። ተመልከቱ ከኛ ውስጥ ያለ ጸጋ የተፈጠረ ሰው የለም። ጸጋችንን በአግባቡ ተረተን ጸጋችንን በአግባቡ ተገንዝበን በየጸጋችን ተመልከቱ መሰማራ ስላልቻለ ነው ወገኖቼ። የጸጋ መደበላለቅ የጸጋ ቅይጥነት ጸጋን ለይቶ አለማወቅ ለቤተ ክርስቲያንም ዕዳን ያመጣል፣ ለአገርም መከራን ይጋብዛል። ብዙውን ጊዜ ቤተ ክርስቲያንን የሚያምሱ ሰዎች ብዙውን ጊዜ አገርን የሚያምሱ ሰዎች ጸጋቸውን የማያውቁ ሰዎች ናቸው። ተመልከቱ ቅዱስ አምብሮስ ካህናት ይላል። ተመልከቱ ካህናት በቤተ መቅደስ ነገስታት በቤተ መንግስት ይወሰኑ ይላል። ተመልከቱ አሁን ተመልከቱ በቤተ መቅደሱ መኖር ያለባቸው በቤተ መቅደሱ መወሰን ያለባቸው በቤተ መቅደሱ አገልግሎታቸውን መፈጸም የሚገባ ሰዎች ወደ ቤተ መንግስት ጎራ ሲሉ የቤተ መንግስት መሶብ ተሳላሚ ሲሆኑ ቤተ ክርስቲያንና አገርን ያምሳሉ። ለምን? የጸጋ መደበላለቅ ስለሆነ። በተመሳሳይ ደግሞ ተመልከቱ በቤተ መንግስት መወሰን ያለባቸው በቤተ መንግስት ማገልገል ያለባቸው በቤተ መንግስት መኖር ያለባቸው ሰዎች ደግሞ ተመልከቱ የቤተ መቅደስ ሰዎች እንሁን ሲሉ ቤተ መቅደሱን ማዘዝ መናዘዝ የሚገባን እኛ ነን ሲሉ ቤተ መቅደሱን ከማመስ አልፈው ፖለቲካቸውን ያበላሻሉ። ይሄ ነው ተመልከቱ የጎራ መደበላለቅ ነው። በቤተ ክርስቲያን ታሪክ በደንብ አጥንታችሁ ከሆነና ተመልክታችሁ ከሆነ ብዙውን ጊዜ ተመልከቱ ብዙውን ጊዜ ቤተ ክርስቲያንን ለመከራ ቤተ ክርስቲያንን ለስደት ቤተ ክርስቲያንን ለእንግልትና ለጉስቁልና የሚዳርጉ ሰዎች ቤተ ክርስቲያን ነክ የሆኑ ግን ቤተ ክርስቲያን ያልሆኑ ሰዎች ናቸው። ቤተ ክርስቲያን ሰዎች ያልሆኑ ናቸው። ታውቃላችሁ ቤተ ክርስቲያን ነክ የሆኑ ሰዎች ምን ማለት እንደሆነ ታውቃላችሁ? ቤተ ክርስቲያን ነክ የሆኑ ሰዎች ቤተ ክርስቲያን ውስጥ አሉ፣ ቤተ ክርስቲያን ውስጥ አድገዋል፣ ቤተ ክርስቲያን ውስጥ አስተምረዋል፣ ቤተ ክርስቲያን ውስጥ ቀድሰዋል፣ ቤተ ክርስቲያን ውስጥ የሚደረገውን ሁሉ አድርገዋል። ግን ተመልከቱ የትልቁ ተመልከቱ የትልቁ የነገሮች ሁሉ መደምደሚያ ማተብ ለሆነው የሚስጥራት ተካፋዮች በመሆን ስላልቻሉ ተመልከቱ ሁሉ ጊዜ ተመልከቱ እንዲህ አይነት ሰዎች ቤተክርስቲያንን ሲጎዱ ነው የሚኖሩት። ሁሉ ጊዜ ተመልከቱ። ስለዚህ ጉዳዩ የጸጋ አለመኖር አይደለም። ጸጋችንን በአግባቡ ለይተን የት ነው መሰማራት ያለብን የት ነው መኖር ያለብን ብለን ነው መጠየቅ ያለብን። ተመልከቱ በቃ እንታገላለን። አንዳንዱ የመስበክ ጸጋ ይኖረዋል፣ አንዳንዱ የመዘመር ጸጋ ይኖረዋል። ተመልከቱ አንዳንዱ ደግሞ የማስተባበር ጸጋ ይኖረዋል፣ አንዳንዱ ደግሞ ተመልከቱ ቤተክርስቲያን የማጽናት ጸጋ ይኖር። አንዳንዱ እኛ ጸጋ ስለማይመስለን መቋሚያ የማቀበል ጽናጽን የማቀበል ጸጋ ይኖረዋል። ተመልከቱ እግዚአብሔር ያለ ምክንያት መቋሚያ እንድታቀብል ጽናጽን እንድታቀብል አይፈቅድልህም። ስንት የሚመኙ አሉ። ተመልከቱ እዚህ ሰንበት ትምህርት ቤት ትታዩኛላችሁ። እግዚአብሔር ስለፈቀደልሽ ነው ስለፈቀደልህ ነው ዩኒፎርም የለበስከው ወገኖች። እንደናንተ ተመልከቱ ዩኒፎርም ለብሰው ቆመው መዘመር የሚፈልጉ የሚናፍቁ ግን ያልተሳካላቸው አሉ እኮ ተመልከቱ። እስቲ አሁን ብዙም ጊዜ እስቲ ሰንበት ተማሪዎች በዓል አክብራችሁ አሁን የሥላሴ በዓልን ታከብራላችሁ።
ወይ ወረብ ታቀርባላችሁ፣ መዝሙር ትዘምራላችሁ። መዝሙር ልታቀርቡ ስትሉና ከበሮ ልትመቱ ስትሉ በጣም ትጋፋላችሁ አይደል? ከበሮ ለመምታት ዩኒፎርሙን ለመልበስ በጣም እንጋፋው ተመልከቱ። ልክ በዓሉ ካለቀ በኋላ እስቲ ጥግ ያዙና ሰንበት ተማሪዎች አዳራሽ ቆማችሁ ጥግ ብላችሁ እስቲ ቆማችሁ እዩዋቸው ተመልከቱ። ያ በጣም ይናፍቁት የነበረውን ከበሮ እዛ ጥግ ወርውረውት ዩኒፎርሙን የሆነ ቦታ ወርውረውት እንጂ አጣጥፈው አጥበው ብለው አይደለም። ወገኖቼ ጸጋን ማክበር ተመልከቱ። በጸጋ ተጠቃሚውን የተሰጠ ነገር በቃ አክብረን ስንይዘው በቃ ጠብቀን ስንይዘው ይሄ በክህነትም ወገኖቼ በዚህ ምድር ላይ ተመልከቱ። በዚህ ዘመን በዚህ ምድር ላይ ሁለት ነገሮች ጉስቁልና ገጥሟቸዋል ተመልከቱ። አንዱ ክህነት ነው፣ አንዱ ትዳር ነው ተመልከቱ። ሁለቱም ጉስቁልና ነው የገጠማቸው ተመልከቱ። ክብረ ክህነትም እንደዚህ ነው ወገኖቼ ተመልከቱ። ክብረ ክህነት ክብሩን እንደጠበቀ ጸጋውን እንደጠበቀ ኃይል ማድረጉን ሞገሱን እንዲቀጥል ከፈለግ ካህናቱ ከያዙት መስቀል ጀምሮ ከጠመጠሙት ጥምጥም ጀምሮ ካደረጉት ካባ ላንቃ ጀምሮ ቆብ ጀምሮ ማክበርና መጠበቅ አለባቸው። አያችሁ ያን ካልጠበቅ ነው ወገኖቼ ረዴት አይመጣም። ጸጋ እኮ ነው የሚርቀን ወገኖቼ። እንደ ቀላል እንዴት እናየዋለን ወገኖቼ? ስለዚህ የጸጋ መጣረስ ብዙን ጊዜ ክፉ ሰዎችን ይወልዳል። ስለዚህ ተመልከቱ ያ ጌታ ለሁሉም በጸጋቸው ሰጣቸው። ከብዙ ጊዜ በኋላ ጠየቃቸው። ላንተ 5 ሰጥቼ ነበር፣ ላንተ 2 ሰጥቼ ነበር፣ ላንተ ደግሞ 5 ሰጥቼ ነበር። ስለዚህ አለ ገንዘቡን አለ ከነትርፉ አምጡልኝ አላቸው። ይህን ሰዓት ባለ 5ቱ ቀረበና ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ ደክሜ ለፍቼ ጥሬ ግሬ 5ቱን 10 ያደርገዋለሁና እባክህን ገንዘብን ተቀበለኝ አለ። ባለ 2ቱም መጣ። ጌታ ሆይ 2 መክሊትን ሰጥተኸኝ ነበር፣ ወጥቼ ወርጄ ደክሜ ለፍቼ ጥሬ ግሬ ይኸው 2ቱን 4 አድርገዋለሁ፣ እባክህን ገንዘብን ተቀበለኝ አለ። ተመልከቱ ሁልጊዜም ቢሆን ወገኖቼ በጸጋቸው የሚያተርፉ ሰዎች በተሰጣቸው ጸጋ በተሰጣቸው ሀብት አትርፈው የሚገኙ ሰዎች ሁልጊዜም ቢሆን ልበ ሙሉዎች ናቸው። ልበ ሙሉዎች ናቸው። ፈጣሪያቸው ፊት አምላካቸው ፊት ሲቀርቡ ተብሎ የሚሳቀቁ አይደለም። ልበ ሙሉዎች ናቸው። ስለዚህ አትርፈናል አሉት። ይህን ሰዓት ያ ጌታ ምን አላቸው ተመልከቱ። በጥቂት ታምናችኋልና አላቸው። ምን አላቸው? በጥቂት ታምናችኋል። ምን ማለት ነው? ጥቂት በተባለችው በዚህ ምድር ላይ ታምናችኋልና ብዙ በተባለችው ነቢያት፣ ሰማዕታት፣ ቅዱሳን በከበሩባት በሚከብሩባት በተስፋይቱ መንግስተ ሰማያት ገብታችሁ ተሾሙ፣ ተሸለሙ፣ ከጌታችሁ ከአምላካችሁ ከኢየሱስ ክርስቶስ ጋር ሐሴትን አድርጉ አላቸው። ባላንዱ መጣ። ሰነፍ ሰው ሁልጊዜ ንግግሩ አይጥምም። ምሬት ነው የምትሰሙት። አንደበቱ አይጥምም። ተመልከቱ ከራሱ ጉድለት ከራሱ ጥፋት ከራሱ በደል ከራሱ ስንፍና ይልቅ ለኃጢአቱ ለበደሉ ለክፋቱ ሶስተኛ ወገን ነው የሚፈልገው። ተመልከቱ የኦሪት ፍየል ነው የሚፈልገው። ተመልከቱ ይሄን ነው የሚያደርገው። ተመልከቱ ጉድለቱን አይደለም ያየው፣ ስንፍናውን አይደለም ያየው። ወገኖቼ ብዙዎቻችን ባለ አንድ ነን ወገኖቼ። ብዙዎቻችን ከራሳችን ኃጢአት ከራሳችን በደል ከራሳችን ክፋት ይልቅ የሚታየን የጎረቤቶቻችን የዘመዶቻችን የወገኖቻችን ነው። ተመልከቱ ብዙዎቻችን ከራሳችን ዘረኝነት ከራሳችን ጎጠኝነት ከራሳችን ሰፈርተኝነት ይልቅ የሚታየን የሌሎች ሰፈርተኝነት የሌሎች መንደርተኝነት የሌሎች አጥንትና ጉልጥም ሰፋሪነትና ቆጣሪነት ነው።
ወይ እንላለን እኮ ደግሞ ወይ እነሱማ በቃ እነሱ ኧረ አያደርስብኝ ነው እንላለን። በቃ ልክ ይሄ ተመልከቱ የመርዶክዮስ ጠባይ የተጠናወተን መርዶክዮሳዊ ጠባይ ተመልከቱ። መርዶክዮስ ያልሰገደለት አንድ ሐማ ነው ተመልከቱ። እሱም በአግባቡ ተመልከቱ። ሐማ ስላልሰገደለት ተመልከቱ እጅ ስላነሳው ከሐማ ተመልከቱ ከሐማ ጋር ባለው ተመልከቱ ከሐማ ጋር ባለው ጥላቻ እስራኤል አይሁድ የሆኑትን በሙሉ የጠላና ሊያጠፋ የተነሳው ተመልከቱ። አንዳንዶቻችን ተመልከቱ ቤተክርስቲያኑ ስንው ልንጋጭ እንችላለን፣ በግል ልንጣላ እንችላለን። እንኳን እናንተ መሃል አይደለም እኮ ቤተ መቅደስ ውስጥ ካህናቱ መካከል ግጭት ሊኖር ይችላል፣ ጠብ ሊሆን ይችላል። የምንጣለው ከዛ ግለሰብ ካህን እንጂ እሱ ከመጣበት ቋንቋ እሱ ከመጣበት ሰፈር ሰዎች ጋር አይደለም። ግን በእኛ አይደለም የሚቆመው ተመልከቱ። የጥላቻችን ጥግ ያድግና ከዛ ግለሰብ አልፈን ያ ሰው የተጣላ ነው ሰው የመጣውን ሰፈር ወይ እነሱንማ አሳየን፣ እነሱ ድሮም እንደዚህ ናቸው። ማፈር ነው ያለብን፣ መሳቀቅ ነው ያለብን ወገኖቼ። ይሄ እኮ በጣም ያሳቀቅ ነው። አንድ ኦርቶዶክሳዊ አንድ ክርስቶሳዊ እንዴት በሰፈር እንዴት በመንደር እንዴት በጎጥ እጅግ የሚያሳፍር ነው። እንዴት ነው የምንመከረው? እንዴት ነው የምንመለሰው? በእውነት እንዴት እግዚአብሔር ይታረቀን? ስለዚህ ያሰነፍ ሰው ምን አለ? ጌታ ሆይ አለ አንተ ካልዘራበት የምታጭድ ካልበተንክበት የምሰበስብ ጽኑ ጨካኝ ጌታ መሆንን ስለማቃለ ገንዘብን በጨርቅ ጠቅልዬ ቀበርኩት አለ። ምንም አልተሳቀቀም። ተመልከቱ ከሱ አለማትረፍ ተመልከቱ። የሱ አለማትረፍ አይደለም ተመልከቱ፣ ከሱ ልጅ ጌታው የሚያገኘው። ስለዚህ አላውያን ነገስታት ቆመጥ ይዘው እንዲይዘው እንዳያስፈራርቼ ገንዘብ የተባለችውን ሃይማኖት በጨርቅ ጠቅልዬ ቀበርኩት አለ። ይህን ሰዓት ያ ጌታ እጅግ አዘነ። እኔ ካልዘራውበት የማጭድ እኔ ካልበተንኩበት የምሰበስብ ጽኑ ጨካኝ ጌታ መሆኔን ካወቅ ገንዘብ የለም በወቅቱ አልሰጠኝም፣ እኔም ለለዋጮች ሰጥቼ ከነተርፉ ቀበል ነበር አለው። ተመልከቱ ያ ጌታዬን ካለ በኋላ ይሄን አኬተኛ ባሪያ ያስወጡት፣ ጥርስ ማፋጨት ለቅሶ ዳለበት ወደ ገሃነመ እሳት ጣሉት አለ። ተመልከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለ አምስቱና ባለ ሁለቱ የመንግስተ ሰማያት ሹመኞች የሆኑት የመንግስተ ሰማያት ባለስልጣን የሆኑት እልፍኝ ወደ ተባለችው መንግስተ ሰማያት ገብተው ከጌታቸው ከአምላካቸው ጋር ሐሴትን እንዲያደርጉ የተፈቀደላቸው ሰዎች ስለሆኑ ሳይሆን ስጋ ስለለበሱ ሳይሆን ሰብአዊ ፍጡር ሆኖ ስለተገኙ ሳይሆን ክርስትና የምትጠይቀው ትርፍ አትርፈው ስለተገኙ ያባላሉ። የመንግስተ ሰማያት ሹመኛ ያለው ነው፣ የመንግስተ ሰማያት ባለስልጣን ያለው ነው። እልፍኝ ወደ ተባለችው መንግስተ ሰማያት ገብቶ እንዳይሾም እንዳይሸለም ከጌታው ከአምላኩ ጋር ሐሴትን እንዳያደርግ የተከለከለው ያልተፈቀደለት ስጋ ስላለበሰ ሳይሆን ሰብአዊ ፍጡር ሆኖ ስላልተገኘ ሳይሆን ክርስትና የምትጠይቀውን ትርፍ አትርፎ ስላልተገኘ። ስለዚህ ተመልከቱ በምናተርፈው ትርፍ ልክ በምንጋደለው ተጋድሎ ልክ ተመልከቱ ክርስትና የምትበልጠውን የምትልቀውን ከሰውነት ከሰብአዊነት የምትልቀውን ክርስትና ገንዘብ እናደርጋታለን ማለት ነው። ክርስትና በዚህ መልኩ ይልቃል። እንግዲህ ተመልከቱ ትምህርት የላጣቃል ሰውነት በዚህ መልኩ ከከበረ ሰብአዊነት በዚህ መልኩ ከላቀ ክርስትና ደግሞ ከሰውነትና ከሰብአዊነት በዚህ መልኩ ከከበረ ከላቀ በዚህ ዘመን ያለን ኦርቶዶክሳውያን በዚህ ዘመን ያለን ሰዎች እኮ ሁለቱንም ጸጋዎቻችንን ያጣነው ተብሎት ሰብአዊነታችንንም ጥለናል፣
ክርስትናችንንም ጥለናል። ሁለቱን ተመልከቱ። የከበሩ የላቁ ሀብቶቻችንን ጸጋዎቻችንን ጥለናል። የከበረውን የላቀውን ሰውነትን ሰባዊነትን አውልቀን በመጣላችን የተነሳ ዘረኞች ሆነናል፣ መንደርተኞች ሆነናል፣ አጥንትና ጉልጥምት ሰፋሪዎች ሆነናል። ይሄ ብቻ አይደለም። ሰባዊነትን ሰውነትን አውልቀን በመጣላችን የተነሳ የጋራ የሐዘን ድንኳን የለንም። የጋራ የሐዘን ድንኳን የለንም። በጋራ እናለቅስም፣ በጋራ እናነባም። ሁላችንም የሰፈር ድንኳን ነው ያለን፣ የሰፈር እድር ነው ያለን። ከኛ ሰፈር ውጭ ያሉ ሰዎች፣ ከኛ ቋንቋ ተናጋሪ ቤተሰብ ውጭ ያሉት፣ ከኛ ብሔር ዘው ውጭ ያሉት የትኛውም ያህል መከራ የትኛውም ያህል ሰቆቃ ቢደርስባቸው የማናዝን የማንተክዝ ጨካኞች ነው። ለምን ሰባዊነት አንድ ያደረገንን ያስተሳሰረን ያዋሃደንን ያጋመደንን ሰባዊነትን አውልቀን ስለጣል ከሰባዊነት በታች በሆነ ማንነት ውስጥ ስላለን ተመልከቱ፣ እዛው ስለወደቀን እንግዲህ ተመልከቱ። ከመክፋታችን የተነሳ በሰባዊነት ከመውደቃችን የተነሳ ወገኖች በእኛ በጎጥና በሰፈር መቧደን ተላምደ ነው። ዛሬ እኮ ቋንቋን መሰረት ያደረገ ብሔርን መሰረት ያደረገ ሲኖዶስ ይኑረን ቤተ ክህነት ይኑረን የምንል የሰው ጉዶች ነው የሆነው። በቃ በጣም እኮ የሆነው ሰው በቋንቋው መማሩ ችግር የለበትም። በቋንቋ እንማር ማለት ምንም ችግር የለውም። ወንጌልን የሚያሰፋል ትልቁ ችግሩ ምን መሰላችሁ? በቋንቋ እንማር ሰበብ ግን ጎጠኝነትን ክርስትናው ስናስገባስን አያምርብንም፣ አይሆንንም። በተለይ ለኛ ለኢትዮጵያውያን አይስማማንም። ከኛ ከመጣንበት ጠባይ አንፃር ይሄ እኮ ተመልከቱ፣ የኛ ባህል የኛ መንገድ እኮ አይደለም እንዴ! የአባቶቻችን መንገድ እኮ ይሄን አይደለም ያስተማረን። ታስታውሳላችኋል? የመጀመሪያው ኢትዮጵያው ሊቀ ጳጳስ አባ ሰላማ ከሳቴ ብርሃን በትውልድ ኢትዮጵያዊ አይደለም። ተመልከቱ ግን ቀደምት አባቶቻችን አባ ሰላማ ከሳቴ ብርሃንን ኢትዮጵያዊ ሊቀ ጳጳስ አድርገው ነው የተቀበሉት። ለምን? መስፈርታቸው፣ ሚዛናቸው፣ መለኪያቸው ሃይማኖት ስለሆነ። ይሄ ብቻ አይደለም። ብዙ ጊዜ የምጠቅሰው እጨጌ ዕንባቆም በትውልድ የመናዊ ነው። ኢትዮጵያውያን ቅዱሳን ያላገኙትን እድል ከአንዴም ሁለቴ የደብረ ሊባኖስ እጨጌ የሆነ ብቸኛው አባት የመናዊው እጨጌ ዕንባቆም ነው። ለምን? የአባቶቻችን መስፈርታቸው አጥንት፣ ጉልጥምት፣ መንደር፣ ሰፈር ሳይሆን ሃይማኖት ስለሆነ። ስለዚህ እነዚህ ሁለቱ የከበሩ ማንነቶቻችንን እሴቶቻችን ክብራቸውን ጠብቀው ተስፋ ለምናደርጋት መንግስተ ሰማያት እንዲያደርሱን ከፈቀዱ ሁለት ነገሮችን እናደርግ። ይሄን ጠቅሼ ትምህርቴን አጠቃለሁ። ሁለት ነገሮች። የመጀመሪያው ቅዱስ ጳውሎስ እንዳለ በክርስቶስ ኢየሱስ አንድ ሰው መሆናችንን መቀበል አለ። በዛ በገላትያ መልእክቱ እንደተናገረው ማለት ነው። ምንድነው ያለው ቅዱስ ጳውሎስ? ሮማዊ የለም፣ አይሁዳዊ የለም፣ ግሪካዊ የለም፣ ባሪያ የለም፣ ጨዋ የለም ማለት ነው። ሴት የለም፣ ወንድ የለም ማለት በክርስቶስ ኢየሱስ ሁሉም አንድ ሰው ናቸው አለ። ምን ነክቶት ነው ቅዱስ ጳውሎስ ይላል ቅዱስ ዮሐንስ አፈወርቅ። ተመልከቱ፣ ምን ነክቶት ነው ቅዱስ ጳውሎስ በሮማ ግዛት አጼ ውስጥ እየኖረ የሚርመሰመሱ ብዙ ባሮችና ጨዋዎች እያሉ ሴት ወንድ እያለ ሮማዊና ግሪክ በሚርመሰመስበት ዓለም እየኖረ እንዴት የሉም አለ። ይመልስና ራሱ ምን ይላል? ወገኔ
ጳውሎስ እየነገረ ያለው አንተ ስለምታውቀው ሮማዊነትና ግሪካዊነት አይደለም፣ ባሪያና ጨዋ አይደለም። ሮማዊ የለም፣ ግሪካዊ የለም፣ አይሁዳዊ የለም ሲላል በቤተ ክርስቲያን ውስጥ ዘውግ፣ ብሔርተኝነት፣ ቋንቋ፣ መንደር፣ ሰፈር ቦታ የላቸውም ሲል ነው። ባሪያ የለም፣ ጨዋ የለም ማለት የቤተ ክርስቲያን የሚስጥራቷ ተካፋይ ለመሆን የጾታ አድሎ የለም፣ የጾታ ልዩነት የለም ከክህነት በስተቀር አለ። ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም አለ። ስለዚህ ወገኖቼ ያ የላቀው ሰውነታችን ያ ከሰውነትም የከበረው ክርስትናችንን እንደጠበቀ መኖር ከፈቀደ በክርስቶስ አንድ መሆናችንን ማመን አለብን። ይሄን መቀበል አለብን። ይሄ አንድ። ሁለተኛውና የመጨረሻው ተመልከቱ፣ የጸና ክርስትና እንዲኖረን እጅግ ሰብአዊ ፍጡር እንድንሆን ከፈቀድን ጻድቁ አቡነ ተክለ ሃይማኖትን አብነት ማድረግ አለብን። ታስታውሳላችሁ እዛ ገደላቸው ላይ ስትመለከቱ ጻድቁ አቡነ ተክለ ሃይማኖት የሞቶሎሚ ወታደሮች አግተዋቸው አፍነዋቸው ወደ ሞቶሎሚ ወሰዷቸው፣ አቀረቧቸው። ይህን ሰዓት ሞቶሎሚ አንድ ጥያቄ ጠየቃቸው። አንተ አገር የምታሸብር እንደዚህ አገርን የምትረብሽ ሰው ከየት ነው የመጣኸው? አገርህ ወዴት ነው ብሎ ጠይቃቸው። ይህን ሰዓት ጻድቁ አቡነ ተክለ ሃይማኖት እጅግ የሚደንቅ መልስ ነው የመለሱት። ተመልከቱ። አንተ አሉ፣ ተመልከቱ፣ አንተ ልበ ጥፉ ጎስቋላ ሰው ሆይ እኔን ሳታቀኝ ሰውነቴን ሳትቀበል እንዴት አገሬን ትጠይቃለህ? እንዴት አገሬን ትጠይቃለህ? እንዴት የትውልድ መንደሬን ትጠይቃለህ? ለምን? በክርስትና ሰፈር መጠየቅ ነውር ስለሆነ እጅግ ጸያፍ ስለሆነ ወገኖች ተመልከቱ። እንዴት ሰውነቴን ሳትቀበል ተመልከቱ፣ እኔነቴን ሳትቀበል በእግዚአብሔር አርአያና አምሳል ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ የተፈጠርኩ የከበርኩ ፍጥረት ሆኜ ሳለ እንዴት እሱን ሳትቀበል ዝምድናን ይሄኛው የሰውነት ዝምድናን የሰብአዊነት ዝምድና ሳትቀበል እንዴት አገሬን ትጠይቃለህ? ሞቶሎሚ ተቆጣ። አሁን መጠይቅህን መልስልኝ አለች። አገር የት ነው አለች። አይ ከጠየከኝማ እመልስልሃለሁ። እኔስ አሉ፣ ተመልከቱ፣ እኔስ ከፀሐይ መውጫ የመጣው ክርስቲያናዊ ነኝ አሉት። በጣም እኮ ይደንቃል። ተመልከቱ፣ ክርስቲያን ነኝ እንኳን አይደለም። ተመልከቱ፣ ክርስቲያን ነኝ እንኳን አላሉትም። ተመልከቱ፣ ክርስቲያናዊ ነኝ አሉ። ልክ ዜግነት ሲታይ አፍሪካዊ፣ አሜሪካዊ፣ ኢትዮጵያዊ እንደሚባል ክርስትናን ብቸኛው መገለጫቸው ብቸኛው መታወቂያቸው አድርገዋል። እኔ ከፀሐይ መውጫ የመጣው ክርስቲያናዊ ነኝ አሉ። ወገኖቼ አባቶቻችን የነገሩን፣ አባቶቻችን ያስተማሩን፣ አባቶቻችን ትተውልን ያለፉት ተመልከቱ። አርአያነታችን ራሳችን በክርስትናና በክርስቲያናዊነት ብቻ እንድንገልጥ እንጂ በመንደርና በሰፈር እንድንቆጣጠር አይደለም። ስለዚህ ክርስትናችን እንዲጸና ሰብአዊነታችን እንዲከብር ከፈቀድን ይሄን የጻድቁ አቡነ ተክለ ሃይማኖትን መንገድ ይዘን እንከተል ይገባናል። እግዚአብሔር ይርዳን። አሜን በሉ እስቲ። እግዚአብሔር ይርዳን። እግዚአብሔር ይታረቀን። የአባቶቻችንን መንገድ ያሳይልን። ስለዚህ የክርስትናን ክብር የሰብአዊነትን ክብር ተረተን ተስፋ ለምናደርጋት መንግስተ ሰማያት እግዚአብሔር አምላክ ያብቃን። እግዚአብሔር ቸርነት የእናታችን ቅድስት ቅዱሳን ድንግል ማርያም አማላጅነት ከሁላችን ጋር